እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ ዓለምን ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች እንዲሁም ክርስቲያን ወገኖች ሰላም ብያለሁ ሁላችሁንም እንዴት ናችሁ ሰላም ናችሁ ወይ ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ ቪዲዮ ላይክ ሼር በማድረግ ተከታተሉ ማለት ነው እስከመጨረሻው የዛሬው ይዤላችሁ የመጣሁት ቱና መጅቡስ አሰራር ነው አሁን መባያውን ልሰራ ነው ማለት ነው ተከታተሉ ማለት ነው እዚህ ጋር ፍያራ አለኝ ያው በእንት በየዋለሁ በደቃቁ ከተፈዋለሁ ማለት ነው እዚህ ሮብ አለኝ የምሮ ሁለት ሮብ አለኝ እዚህ ሎሚ ግማሽ አለኝ እዚህ ደግሞ ጫው አለኝ እዚህ ደግሞ ከሰባት አይነት የተሰራ ከበኋራቶች የተቀመመ አለኝ ማለት ነው ፓውደር እና አያቃጥልም ያው ለከራር ነው ይሄ እላችኋለሁ ጣዕም ይሰጣዋል ማለት ነው ተከታተሉ ማለት ነው ላይክ በማድረግ ሼር በማድረግ አበረታቱ ማለት ነው እንደ ድሮ እይታ እንዲመለስልኝ ላይክ አርጉልኝ ሼር አርጉልኝ ማለት ነው አሁን የቱና መጅቡስን አሰራር ከዚህ በመቀጠል አሳያችኋለሁ ይሄንን አሁን መባያውን ልሰራ ነው ማለት ነው ፍያር ሮብ ማለት ነው ይሄው መባያውን እንግዲህ በዚህ መልኩ ሰርቻለሁ ማለት ነው እንደምታዩት እንግዲህ በመታው መልኩ ፍያር ሮብን ሰርቻለሁ በዚህ መልኩ ማለት ነው ለመጅቡስ መባያ ማለት ነው ላይክ አርጉ አሁን ከዚህ በመቀጠል የቱና መጅቡስን አሰራር አሳያችኋለሁ ወደ አሰራሩ አብረን እንከታተለው ላይክ አርጉ ሼር አድርጉ ያላ ይሄን መስራና ነው ይሄን ተላጃ አስቀምጠዋለሁ ማለት ነው መጅቡስን እስከምሰራ ድረስ ያው ሲፈልጉ በትንሽ የሳህን እየቀነስኩ የብቻ ከሆነ መስጠት ይቻላል ማለት ነው በጣም አሪፍ ነው ሰርታችሁ ሞክሩ ቀላል ነው አሁን ወደ መጅቡስ አሰራር አብረን እንከታተል ላይክ አርጉ እሺ ወድጄ አሁን ወደ አሰራሩ ስንሄድ የምሰራባቸው ግብአቶች ላይክ እያረጋችሁ ይሄው እንደምታዩት ሁለት ቱና አለ ማለት ነው እንግዲህ ዋናው ቱና ነው መጀመሪያ ከዛ በመቀጠል ይሄው እንደምታው ሽንኩርት በረጃጅሙ ከትፍ ያለው ሩዝ አጥቢ በውሃ ዘፍስፍ ያስቀምጫለሁ ማለት ነው ይሄው እንደምታው ሽንኩርቴ ይሄ ይመስላል ማለት ነው እንግዲህ ቱናዬ እኔ የምጠቀመው ይሄንን ነው ማለት ነው ያው ሁለት ይበቃኛል እናንተ እንደ ቤተሰቦቻችሁ መጠቀም ትችላላችሁ ላይክ እያረጋችሁ ይሄው ሩዝን ዘፍስፍ ያለው ማለት ነው ሽንኩርቴ ፍልፍል ሄሎና በጣጥሴን በዚህ መልኩ ቆራርጬዋለሁ ማለት ነው ቲማቲምን ፈጥቻለሁ ማለት ነው ሁለት የደረቀ ሌሞን አለኝ ከዝበራውንና ነጭ ሽንኩርቱን ፍልፍል ሀሩን ባንድ ፈጭቼዋለሁ ማለት ነው እዚህ ጋር ቅመማቶች አሉ ማለት ነው እንደምታዩት የምጠቀማቸው ቅመማቶች እነዚህ ናቸው ማለት ነው ይሄው እንደምታዩት ማለት ነው እንግዲህ ኸድራም ይሄን ይመስላል ማለት ነው በዚህ መልኩ ነው የቆረኩት ከዚህ በመቀጠል እንግዲህ ድስቴ ላይ ዘይቴን አርጋለሁ ሞቅ ሲልልኝ ሽንኩርቴን ጨምራለሁ ማለት ነው እንደምታዩት ከዛ ሽንኩርቴን ጥብስ ካደረኩት በኋላ በዚህ መልኩ ማለት ነው የፈጨሁትን ከዝበራና ነጭ ሽንኩርት ጨምራለሁ ማለት ነው ይሄው እንደምታዩት በደንብ አድርጌ አዋህደዋለሁ ማለት ነው ላይክ አድርጉ አዋህደዋለሁ በደንብ አድርጌ ማለት ነው ከዛ ቱናዬን ጨምራለሁ ማለት ነው እንደምታዩት እንግዲህ ሁለት ቱና አለኝ እሱን ጨምራለሁ ማለት ነው እሱን ጨምራለሁ እንደምታዩት ያው ባንድ እጄ እንትን አለልኝ አለ ግዴታ ማንኪያ መጠቀም አለብኝ ማለት ነው አልወጣለ ይሄው እንደምታዩት አረኩት ማለት ነው ከዛ አዋህደዋለሁ በደንብ አድርጌ በማማሰያ በደንብ አድርጌ አዋህደውና ጥብስ አድርገዋለሁ ማለት ነው ክድና አድርጌ እንግዲህ ቅመማ ቅመሞቹን በሳህን አስቀምጫለሁ ማለት ነው ከሁሉም ትንሽ የማንኪያ ያረኩኝ ይሄው ከደኘ በዚህ መልኩ ጠበስኩት ማለት ነው ከዛ በኋላ
ቅመሞችን አደርጋለሁ ማለት ነው። በደንብ አድርጌ ቅመሙን አዋህደዋለሁ ማለት ነው ቁሌቱ ጋራ። ላይክ እያደረጋችሁ ሸርም እያደረጋችሁ ከዚህ በመቀጠል እንግዲህ ቲማቲሜን እጨምራለሁ ማለት ነው። የተፈጨውን ቲማቲም እንግዲህ ይሄው እንደምታዩት እሱን ጨምራለሁ አዋህደዋለሁ ማለት ነው። ይሄው እንደምታዩት ከለሩ ለራሱ ደንብ አድርጌ አዋህደዋለሁ ቁሌቱ ጋር ማለት ነው። ከዚህ በመቀጠል እንግዲህ የደረቀ ሎሚን እጨምራለሁ ማለት ነው። ከዛ ከደን አደርገውና ከዛ በኋላ ኸድራያን እጨምራለሁ ማለት ነው። በጣጥሴን ፍልፍል ጠውል አለኝ እሱን እጨምራለሁ ማለት ነው። እሱን እንደዚህ ጨምርና አዋህደዋለሁ ማለት ነው። ቁሌቱ ጋራ በደንብ አድርጌ አዋህደዋለሁ። በደንብ አድርጌ ካዋሃድኩት በኋላ እዚህ ጋር ፍልፍል ሀር አለኝ እንትኑ እሷን በማንኪያ እጨምራለሁ ማለት ነው። ለመችቡስ በጣም አሪፍ ነው። ብዙም እንዳያቃጥል አላበዛም። እኔ መችቡስ ሲሰራ በጣም አሪፍ ነው ይሄ ማለት ነው። ከለሩ አخضر ይሆንልናል ማለት ነው። ይሄው እንደምታዩት በደንብ አድርጌ አዋሃድኩት ማለት ነው። ከዛ በመቀጠል ከደን አደረኩት። እንግዲህ ውሃ አፍልቻለሁ በጎን ማለት ነው። እሱን ውሃ ሩዜን የሚያበስልልኝ መጠን እጨምራለሁ ማለት ነው። በዚህ መልኩ እጨምራለሁ ውሃዬን። ይሄው እንደምታዩት ጨመር አረግና ውሃውን ሩዙም የሚያበስለው ማለት ነው። ከዛ ጨው ጨምራለሁ ማለት ነው። እንደምታዩት ጨው ጨምራለሁ ጭምር አደርጋለሁ ማለት ነው። ከዛ ያጠብኩትን ሩዝ ውሃዬን ጣጠነፍፍና በዚህ መልኩ ሩዝ ይሄው ቀደም ብዬ ነው እንዳልኳችሁ የዘፈዘፍኩት በውሃ። ከዛ ሩዜን እጨምራለሁ ማለት ነው። ሩዜን ከጨመርኩ በኋላ እንግዲህ አዋህደዋለሁ። ይሄው እንደምታዩት በደንብ አድርጌ በማማሰያ በደንብ አድርጌ አዋህደዋለሁ። ላይክ ሸር እያደረጋችሁ አበረታቱኝ ማለት ነው። ከዛ በጣም ካዋሃድኩት በኋላ ጨው ካነሰው መጨመር እችላለሁ። ካላነሰውም ከድኜ በደንብ ሆኖ እንዲተከተከልኝ አደርጋለሁ ማለት ነው። እንዲፈላልኝ ይሄው እንደምታዩት ከደንኩት በደንብ ፈላልኝ ማለት ነው። እንደምታዩት ሙሉ በሙሉ ከዛ ገልበጥ አደርገዋለሁ ማለት ነው። ሩዙን ማለት ነው። በማማሰያ በማንኪያ ገልበጥ አደረገውና አልሙኒየም ከርነዋለሁ ማለት ነው። በአልሙኒየም በደንብ አድርጌ ሽፍና አድርግና ይሄው እንደምታዩት ክድን ያደረኩት ነው ማለት ነው። እንፋሎቱ እንዳይወጣ በደንብ አድርጌ ከርነዋለሁ ማለት ነው። ለተወሰነ ደቂቃ በስሎ ተመልሰን እንገናኛል ማለት ነው። ተከታተሉ። ላይክ ሸር በማድረግ አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱ ማለት ነው ውዶችዬ። ይሄው እንደምታዩት እየበሰለ ነው ማለት ነው። ከዛ ትንሽ ደቂቃ በኋላ ተመልሰን ተገናኘን። እስኪ እንክፈተው አብረን ኑ። ይሄው እንደምታዩት በጣም ያምራል ከለሩ ለራሱ። ይሄው እንደምታዩት መሽቡሴ እንግዲህ ቱናዬ ይሄን ይመስላል ማለት ነው። ከለሩ ለራሱ በጣም ያምራል ማለት ነው። ኑ ሁላችሁም ጠርቻችኋለሁ። ላይክ እያረጋችሁ ሸር እያረጋችሁ አበረታቱኝ ማለት ነው። ነባሮቹም ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። አዲስ ሰብስክራይብ የምታረጉኝ በጣም አድርጌ ነው ማመሰግናችሁ ማለት ነው። የዛሬ ቱና መሽቡሴ ይሄን ይመስላል ማለት ነው። እንግዲህ ውዶችዬ ይሄን ይመስላል የዛሬው ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በሌላ ቪዲዮ ተመልሼ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ላይክ በማድረግ ሸር በማድረግ አበረታቱኝ ማለት ነው። በሌላ ቪዲዮ ተመልሼ እስከምንገናኝ ድረስ ሁላችሁንም ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።